ጸጉሩ ወደ ኋላ እየሸሸ ያስቸግሮታል ወይስ በየቀኑ እየረገፈ የጭንቀቱ ምንጭ ሆኗል? ይህ ችግር ለብዙዎች በራስ መተማመንን የሚቀንስ ትልቅ ፈተና ነው። ለጸጉሩ መፍትሄ ፍለጋ ውድ የሆኑ የቅባቶችና ሻምፖዎችን ከመግዛቱ በፊት ግን ይህንን ወሳኝ እውነታ ይወቁ። ያልተረጋገጡ ምርቶችን በዘፈቀደ መጠቀም ገንዘቦን ብቻ ሳይሆን የጸጉሩ ስሮችን ማዳን የሚችሉበትን ወሳኝ ጊዜ ሰርቆታል። ይባስ ብሎም የሚፈልጉትን ውጤት ካለማግኘቱ የተነሳ የሚመጣው አላስፈላጊ ጭንቀት የጸጉሩን መርገፍ ይበልጥ ሊያባብሰው ይችላል። በማህበራዊ ሚዲያ ላይ በብዛት የሚወሩት አብዛኞቹ የቤት ውስጥ የጸጉር ማሳደጊያ ዘዴዎች በተግባር ምንም አይነት ሳይንሳዊ ለውጥ አያመጡም። ዛሬ ሳይንስ ወደሚያሳየን እውነተኛ መፍትሄ እንገባለን። በሕክምና ሳይንስ ጥናት ተደርጎባቸው የጸጉር መርገፍን በትክክል እንደሚያቆሙና አዲስ ጸጉር እንደሚያበቅሉ የተረጋገጡ 3 ወሳኝ አማራጮችን እንመረምራለን። በተለይም የመጨረሻውን ከዚህ በፊት ሰምቶት እንደማያውቅ እርግጠኛ ነን። የመጀመሪያው ሚኖክሲዲል ነው። ብዙዎች ሮጌን በሚለው ስሙ ያውቁት ይሆናል። ይህ ዋናውን የጸጉር መርገፍ መንስኤ ባያስወግድም አስደናቂ ነገር ግን ያደርጋል። የጭንቅላቶቻችንን ደም ስሮች እንዲሰፉ ያደርጋል። በዚህ ምክንያት የጸጉር ስሮች በኦክሲጅን እና በንጥረ ነገር የበለጸገ ደም በበቂ ሁኔታ እንዲያገኙ በማድረጉ የጸጉርን እድገት ያነቃቃል፣ እድሜውንም ያራዝማል። ለዚህም ነው አንዳንድ የጸጉር ማሳደጊያ ሻምፖዎች፣ ቅባቶችና ኮንዲሽነሮች ይህንን ንጥረ ነገር በአነስተኛ መጠን የሚቀላቅሉ። ይህ መድኃኒት ለውጥ ለማሳየት 4 ወር ድረስ ሊፈጅ ይችላል። መጠቀም ካቆሙ ግን የበቀለው ጸጉር መልሶ ይረግፋል። ስለዚህ ያለማቋረጥ መጠቀም ግድ ነው። የጸጉር መሳሳትን ከምንጩና ከነጭራሹ ማቆም ቢፈልጉስ? ለዚህ አስተማማኙ መፍትሄ ፊናስተራይድ ይባላል። በ90% ወንዶች ላይ በዘር የሚመጣ የጸጉር መርገፍ የሚከሰተው ዳይሃይድሮቴስቶስትሮን ወይም ዲኤችቲ የሚባል ሆርሞን ነው። እሱም የጸጉር ስርን በማጥበብ ጸጉር እንዲሞት ያደርጋል። ፊናስተራይድ የሚባለው መድኃኒት ግን እንደ ጋሻ በመሆን ይህንን ሆርሞን ይከላከላል። በዲኤችቲ ምክንያት የመጣ የጸጉር መርገፍን ሙሉ በሙሉ የሚያቆም ከመሆኑም በላይ የረገፈውን መልሶ እንዲበቅል እድል ይሰጣል። ይህ መድኃኒት ግን በሐኪም ትዕዛዝ ብቻ የሚገኝ ነው። ከመጠቀመውም በፊት ስለ ጎንዮሽ ጉዳቶቹ ከባለሙያ ጋር መወያየት አለበት። በየቀኑ መድኃኒት መውሰድ ባይፈልጉስ? ለዚህም ሳይንስ አሁንም መፍትሄ ያለው የዝቅተኛ ደረጃ የሌዘር ህክምና ወይም ሎ ሌቭል ሌዘር ቴራፒ አለ። ይህ ህክምና አቅማቸው የተመጠነና ምንም አይነት ሙቀት ወይም ህመም የማይፈጥሩ የብርሃን ሞገዶችን ይጠቀማል። እነዚህ ሞገዶች በጭንቅላቱ ቆዳ ውስጥ ዘልቀው በመግባት የደከሙ የጸጉር ህዋሳትን ያነቃቃሉ። ልክ የፀሐይ ብርሃን እጽዋትን እንደሚያሳድገው ሁሉ ሌዘሩም ለህዋሳቶቹ አዲስ ጉልበት በመስጠት የጸጉር እድገትን ያፋጥናል። ይህንን ከማይክሮ ኒድሊንግ ከሚባል የዘመናዊ ህክምና አማራጭ ጋር ሲጣመር የጸጉር መሳሳት እጅጉን ይቀንሳል። ማይክሮ ኒድሊንግ የሚባለው የዘመናዊ ህክምና በጣም ጥቃቅን መርፌዎችን በመጠቀም በጭንቅላት ቆዳ ላይ ረቂቅ ቁስሎችን የመፍጠሪያ ዘመናዊ ጥበብ ነው። ይህም የሰውነትን የተፈጥሮ ቁስልን የማዳንና ህዋሳትን የማደስ አቅምን ይቀሰቅሳል። ከህክምናው ጋር በተጨማሪነት የሚቀቡትን የጸጉር ቅባቶችን እንዲሁም ሴረሞችን የራስ ቅል ቆዳ በከፍተኛ ደረጃ እንዲመጠው መንገድ ይከፍታል። እነዚህ መፍትሄዎች ካሉ ለምንድን ነው ታዲያ ሁሉም ሰው እነዚህን የማይጠቀመው? ምክንያቱም የጸጉር መርገፍ ሂደት ውስብስብ በመሆኑ አንድ አይነት መፍትሄ ለሁሉም ሰው እኩል አይሰራ። አንዳንዶቹም የጎንዮሽ ጉዳት ሊኖራቸው ይችላል። ለምሳሌ ቀደም ሲል ያየነው ፊናስተራይድ በሆርሞን ላይ ተጽዕኖ ስላለው በጣም ጥቂት በሆኑ ሰዎች ላይ ስሜትና የወሲብ ፍላጎት መቀነስ ሊያመጣ ይችላል። በዚህም ምክንያት ብዙ ሐኪሞች መድኃኒቱን በዘፈቀደ ለማዘዝ ጥንቃቄ ያደርጋል። ያስታውሱ፣ የቀረውን ጸጉሩን ተንከባክቦ ጠብቆ ማቆየት ሙሉ በሙሉ ከረገፈ በኋላ መልሶ ለማብቀል ከመሞከር 10 እጥፍ ይቀላል። ይህ ቪዲዮ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን ቪዲዮ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።